በየሜዳው የሚንከባለለውና በሚሊዮኖች የሚቆጠሩ ሰዎችን የሚያስደስተው እግር ኳስ በቀላል ጨርቅ ወይም ቆዳ ብቻ የተሰራ አይደለም። የሚፈለገውን ትክክለኛ ክብ ቅርጽ፣ ፍጹም የሆነ የመብረር አቅምና ከፍተኛ የመቆየት አቅም ለማግኘት የተራቀቁ የምህንድስናና የኬሚካል ሳይንስ ሂደቶችን ያልፋል። የእግር ኳስ የሚሰራበት ሂደት በሚከተሉት 4 ወሳኝና አስደናቂ ደረጃዎች ይከናወናል። 1. በመጀመሪያ ባለ 4 ፔዳል ቅርጽ ያለው ሞልድ በሙቅ ፈሳሽ ላስቲክ ሊኩዊድ ራበር ውስጥ በጥንቃቄ ይነከራል። ሻጋታው ሲወጣ ላስቲኩ የኳሱን መሠረታዊ ቅርጽ በመፍጠር በላዩ ላይ እኩል ይለበሳል። ቀጥሎም ሞልድ በእሳተ ቫልካናይዝንግ ቼምበር ውስጥ ይቀመጣል። እዚያም በከፍተኛ ሙቀት አማካኝነት የላስቲኩ ሞለኪውሎች ክሮስ ሊንኪንግ ሪአክሽን ያካሂዱና ከፈሳሽነት ወደ ጠንካራ ላስቲክ ቁስነት ይለወጣሉ። አንዴ ይህ ሂደት ሲጠናቀቅ እንዲቀዘቅዝ ተደርጎ ከሞልድ ሲወጣ የራበር ብላደር ቅርጽ ይዞ ይወጣል። ከዚያም የአየር ማስገቢያ ቫልቭ ይገጠምለታል። በዚህም የኳሱ ውስጠኛ ላስቲክ ለአየር መሙላት ዝግጁ ይሆናል። 2. አየሩ የተነፋበት ላስቲክ ብላደር ጠንካራ መዋቅር እንዲኖረውና ድንጋጤን በእኩል እንዲያከፋፍል በበርካታ የፖሊስተር ወይም የናይሎን ክሮች በጠባብነት ይጠቀላል። 3. በዚሁ ጊዜ ውጫዊዎቹ የቆዳ ክፍሎች ይዘጋጃሉ። 20 ባለ 6 ማዕዘኖችና 12 ባለ 5 ማዕዘኖች ጠርዝ በሙቅ ማጣበቂያ ይለበስና በሁለት ግማሽ ኳሶች ተከፍሎ ይሰበሰባል። በመጨረሻም የተሰበሰቡት ግማሽ ኳሶችና የላስቲክ ብላደሩ በሙቅ ማተሚያ ማሽን ውስጥ ከ250 እስከ 300 ዲግሪ ሴልሺየስ ከፍተኛ ግፊት ስር ይቀመጣሉ። ማጣበቂያው በመቅለጥ የውጭ ፓኔሎችን በቋሚነት ያጣብቃቸዋል። በዚህም የተሟላ የእግር ኳስ ይመረታል።